አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰዓዳ ቤተሰቦች እንደምን አላችሁ? ከኛ ጋር አልሐምዱሊላህ ሁሉ መልካም ነው። እንደምን ቆያችሁኝ? እንደምን ከርማችኋል? እንዴት ከርማችኋል? እንዴት ከርማችሁልኛል? እንዴት ቆይታችሁልኛል ማለት ነው ውዶቼ እንዴት ናችሁ ታዲያ? ከኔ ጋር አልሐምዱሊላህ ሁሉ መልካም ነው። ዛሬ በአዲስ ነገር ነው የመጣሁት። ደግሞ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁኝ። ክበሩልኝ፣ አበረታቱኝ። የስደት እህታችሁ ነኝ። ያኔ ብታበረታቱኝ ቢያንስ ወደ ሀገር ይገባለሁ። የእውነት በጣም ደክሞኛል፣ ስልችት ብለውኛል ማለት ነው። የሰው ቤት አላ ይሰለች የለ እና ማለት ነው የሰው ቤት ይሰለቻል። እና ውዶችዬ ዛሬ በአዲስ ነገር የኔ ውድ መዳም ማለት ነው። መዳሞች በነገራችን ላይ ልክ እንደ እናት የሚንሰፈሰፉ መዳሞች ናቸው ሁሌ የሚያጋጥሙኝና ለኔ በቃ አይደለም በጣም ያስቡልኛል። እና ዛሬ የስጦታ ተበርክቶኛል። ኦኬ ብርድም እንደመሆኑ አለ አይደለ? ኦኬ شكله حلو صح، شكله حلو. اوكي ايوه تمام. واو ይሄ ገበሩ ነው ማለት ነው። ያው ከዚህ ሰፊ ነው ምናምን እንዳይባል ያው ማሰሪያ ያለው ከኋላ ኦኬ ማሰሪያ ያለው እና ደግሞ ከታሽንሽን ነው። እንዴት አባቱ እንደሚያምር እንዴት እንደወደድኩት አምላችሁ በጣም ወድጄዋለሁ ማለት። ሁለተኛ ፀጉሬ በጣም ላሾ ነገር ስለሆነ ክሬም ነገሮች ነው የምጠቀመው ማለት ነው። እና ክሬም ማውቋ ለራሱ አትልም። ዋው ሽቶ ዋው ሜድ ኢን ፈረንሳይ። የእውነት የፈረንሳይ ሽቶ ታውቃላችሁ ሳ በጣም ውድ ናቸው። ኦሪጂናል ስለሆነ ማለት ነው። ሁለት ኦኬ ሌላስ ይሄ ለብርድ ነው እርግጠኛነት። ለብርድ ነው ወፍራም ነው። ምንድን ነው አያችሁት? ኦኬ ግን ነው አብረን ነው። ለማንኛውም ብናየው ጥሩ ነው አይደል? ዋው እውነትም ለብርድ ቀሚስ ነው እና ከዚህ ጋር ማሰሪያ ያለው ማለት ነው ወገቡ ላይ። ይሄ ግን ይሄ ካልተቀነሰ ረጅም ነው፣ በጣም ረጅም ነው። በጣም ረጅም ነው። ግን አያችሁት እንዴት እንደወደድኩት ከለሩ ራሱ ማለት ነው። ግን ሻርፕ ያስፈልገዋል። ያኛውም ቀሚስ እንደዛ ማለት ነው። ሻርፕ ነገሮች ያስፈልጉታል ማለት ነው። እና እኔ አመሳስዬ እገዛለታለሁ፣ ችግር የለውም ማለት ነው። ሴቶች በቃ የውስጥ ነገር ስጦታ ሲሰጣቸው በጣም የሚወዱት ነገር ሁለት ማለት ነው። ለምንድን ነው እንደኔ በቃ እኔ ያለ የውስጥ ነገር ሲሰጠኝ ደስ ይለኛል። እንደስቁ እና ማለት ነው። ዋው ኦ ማይ ጋድ ትታ ኦኬ ለብርድ ዋው ኦ ማይ ጋድ ያችሁታ የኔ ውድ መዳም አላህ እድሜና ጤና ይስጥሽ፣ ልጆችሽ ጋር ኑሪልኝ።
ያው መርቄያታለሁ። በነገራችን ስጦታ ሲሰጣኝ መርቄያታለሁ ምናምን ሳብ መርቄያታለሁ ማለት ነው። አድርጌ በደንብ አድርጌ ነው ሳምኳት ማለት ነው። ይሄ አላባሽ ነው አላባሽ። ኦኬ በጣም ደግሞ በጣም ወፍራም በጣም ሳይሆን ምናምን ቀል ያለ አላ በቃ ለመልበስ የሚመች ኦኬ። ኮፍያ አለው ባለ ገመዱ አይደለም ያለ ገመድ ነው ማለት ነው። እና ማለት ነው አንድ ነገር ልንገራችሁ በዚህ አጋጣሚ አንዳንድ ብዙ ሰዎች መዳሞቻቸውን በመጥፎ ነገር ድፍት ያርጋት ሁሉ አንዳንድ ጊዜ የኔንስ መዳም መደፋት በዘቀዘቃት በራት ትግረት ተሰቀል የሚሉ አሉን ማለት ነው። እኔ ከነሱ ውጭ ነኝ። እኔ የት በሄድኩበት መዳሞች ጋር በጣም ቢስ ነኝ። ይሄ ቢያንስ በቀላሉ ነው ማለት ነው። የሆነ ተመላችሁ ይሄ በቀላሉ ነው። ይሄ ቀላል ነገር ነው። ኦኬ ከዚህም በላይ ነው የሚያደርጉልኝ ማለት ነው። እና ወዶችዬ እና ማለት ነው አያችሁታ አርቲፊሻል ልብስ በጣም ደስ ይላል። የሆነ በነገራችን ላይ ማለት ነው ቃላት የለኝም ለሷ ማለት ነው። በነገራችን ላይ እሷም ሆነች እናቷ ከዚህ በላይ ነው የምታደርግልኝ። እውነት ነው የምላቸው። በጣም ጥሩ ናቸው፣ መልካም ናቸው። እኔ ብዙ አልቆየሁም ግን ያኔ በቃ መልካም ናቸው። ምን ልበላችሁ እና እንደዚህ አይነት መዳም ይስጣችሁ ውዶችዬ። በጣም ደስ ብሎኛል። ደስታዬን ደግሞ ተካፈሉልኝ። በቃ ለምታበረታቱኝ በጣም ከልብ አመሰግናለሁ ውዶችዬ። በቃ ምን ልበላችሁ አበረታቱኝ በደንብ እንድሰራ ከዚህ በላይ እንድሰራ። እስካሁን ጥሩ ነገር ሰርቼ አይደለም ግን ቢያንስ ስበረታታ ወደፊት በጣም ጥሩ ነገር ለመስራት ፈልጋለሁ ማለት ነው። በጣም ሰዎች የሚማሩበት ነገር፣ ሰዎችን የሚጠቅም ነገር፣ በጣም ብቻ መጥፎ ነገር ሳይሆን ጥሩ ነገር ልሰራበት ነው የምፈልገው። በጣም ብዙ ጥሩ ነገሮች መስራት እፈልጋለሁ እና እናንቶችዬ አበረታቱኝ። እና እስኪ ለዚህ ደግሞ ማጥፊያ እስኪ ብርዱ ጋር የበለጠ ማለት ነው እያመመኝ እና ወዶቼ በቃ አያመኝም እኮ ህመም የለውም። ያኔ ልክ እንደ ማዳት ነው። እንጃላቅ ምን እንደማደርገው ምክንያቱም ኬሚካል የነካቸው ክሬማቶች ምናምን ነገር ስጠቀም ለወዳው ነው የሚለቀውና በኋላ ይመለሳል። እና እንደዛ ወዶቼ በጣም ወዳችኋለሁ። ከልብ ነው የምወዳችሁ የማመሰግነው ለምታበረታቱኝ። የእውነት ፈጣሪ ያኔ ጀዛችሁን ይክፈላችሁ። እና ውዶችዬ በቀጣይ ቪዲዮ እስከምንገናኝ ባይ ባይ። ወዳችኋለሁ።